ዛሬ የምንመለከተው እንዳልኳችሁ ስለ መካን ሴት ይሆናል ማለት ነው። መካን ሴት በእስልምና ምን አይነት ቦታ አላት የሚለውን የምንዳስስ ይሆናል ማለት ነው እና መካን ሴት ምን አይነት ቦታ አላት ወይም ደግሞ መሀን የሆነች ሴት እንዴት ነው ትሪት የምትደረገው እንደ እስልምና አስተምሮ፣ ቦታዋ ምን አይነት ነው? ሰሞኑን ስለ ባርነት ተመልክተናል። በእስልምና ወንዱ ልጅ አንሊሚትድ ነምበር ኦፍ ስሌቭ ይዞ እነሱን ባሮችን ግንኙነት ማድረግ፣ መሸጥ፣ አስወልዷት የወለደችውን መሸጥም እንደሚቻል ተመልክተናል፣ ተማምረናል ማለት ነው። ሱናን ናሳኢስ 3227 ላይ ናሬትድ ማቂል ቢን ያሰር እንደተረከው ይላል። ኢት ዋዝ ናሬትድ ዛት ማቂል ቢን ያሰር ሴድ ኤ ማን ኬም ቱ ዘ ሜሴንጀር ኦፍ አላህ ኤንድ ሴድ አንዴ ተረጋጋ፣ ይነበብና ኔትወርክን እስከዛ አስተካክል። አንዴ ኔትወርክን አስተካክልና ትቀጥላለህ። የትም አትሄድም፣ ችግር የለውም። ኢት ዋዝ ናሬትድ ዛት ማቂል ቢን ያሰር ሴድ ኤ ማን ኬም ቱ ዘ ሜሴንጀር ኦፍ አላህ ኤንድ ሴድ አንድ ሰው ወደ አላህ መልእክተኛ መጣና እንደዚህ ያለ ይላል። I have found a woman who is from a good family and of a good status, but she does not bear a children. አንዲት ሴት አግኝቻለሁ በጣም ከጥሩ ቤተሰብና ጥሩ ስታተስ ያላት ሴት፣ ነገር ግን ልጅ መውለድ አትችልም። ሹድ አይ ሜሪ ሄር አለ። እሷን ላግባትን አለ። እንግዲህ ሴትየዋ ጥሩ ነች፣ ቤተሰቦቿ ጥሩዎች ናቸው፣ ያለችበት ስታተስ ጥሩ ነው። ላግባት ወይ ብሎ ነብዩን ይጠይቀዋል። ሂ ቶልድ ሂም ኖት ቱ፣ ሙሐመድም ብሎ ይመልሳል እንዳታገባት ብሎ ይከለክሏል። ዘን ሂ ኬም ሂም ኤ ሰከንድ ታይም ኤንድ ሂ ቶልድ ሂም ኖት ቱ ሜሪ ሄር። ከዛ በኋላ ለሁለተኛ ጊዜ ይመጣና ይጠይቀዋል ሙሐመድን ላግባት ወይ፣ ጥሩ ስታተስ አላት፣ ጥሩ ፋሚሊ አላት፣ ላግባትን ብሎ ሲጠይቀው ለሁለተኛ ጊዜ ሙሐመድ አሁንም ይከለክሏል። ዘን ሂ ኬም ቱ ሂም ኤ ሰርድ ታይም፣ ከዛ ሶስተኛ ጊዜ መጥቶ ይጠይቀዋል ሙሐመድን። ኤንድ ሂ ቶልድ ሂም ኖት ቱ ሜሪ ሄር፣ እንዳያገባት ይከለክለዋል። ኤንድ ዘን ሂ ሴድ፣ ከዛ ሙሐመድ እንደዚህ አለ፣ ሜሪ ዘ ዋን ሁ ኢዝ ፈርታይል ኤንድ ላቪንግ፣ ማግባት ያለብህ መውለድ የምትችል ፈርታይል የሆነችና ተወዳጅ የሆነች ነው። ፎር አይ ዊል ቡስት ኦፍ ዩር ግሬት ነምበር፣ ምክንያቱም ቁጥሬን በእነርሱ ማብዛት ስለምፈልግ ብሎ ምክር ለገሰው። 3 ጊዜ ተመላልሶ ሲጠይቀው ማለት ነው። ይህ ያዛኙ የሩሩ የመሐመድ ምክር ነው። ምክሩም ምንድን ነው? መሀን የሆነችን ሴት ቆንጆን ብትሆን ጥሩም ጸባይ ቢኖራት መሀን ከሆነች አታግባት። መሀን ሴቶች የምትወዱት ነቢያችሁ ሙስሊሞች፣ ነቢይ ብላችሁ የምትከተሉት አንቺን አገባለሁ ብሎ ማሬ ውዴ የሚልሽን ነቢዩ ቢያገኘው ምን ይላል? እኔ ሀያት ከሆነ ስምሽ ረድዋን፣ ራቢያም፣ ጀሚላም ምን ይላል? ለአንቺ ፍቅረኛ ሄዶ መሐመድ ሚስትህ መሀን ወይም ፍቅረኛህ መሀን ከሆነች አታግባት፣ ማግባት ያለብህ የምትወልድን እንጂ ይህችን መሀን አታግባት ብሎ ነቢይሽ ይመክራል። ስላከበረሽ ፍቅረኛሽን እንዳታገባት ብሎ ያከላክላል። ደስተኛ ሆነሽ ትቀበይዋለሽ ይህንን ነቢይ። እስማኤል እንኳን ደህና መጣ። እስማኤል ወይ ኦፌ፣ እንዴት ነው? ሰላም ነው አለን ይመስገነው። እንዴት ሁሉ ሰላም? ሰላም ነው። ስለማጋና አሁን ነው የመጣሁት። ስለምንድን ነው የተወያያችሁ ያላችሁት? ስለ መሀን ሴት ነበረ። መሀን የሆነችን ሴት አንድ ሰው አታግቡ ሲል ትክክል ነው ብለህ ታምናለህ? አዎ። ኦኬ፣ አንተ ልጅ ብኖር ልጅ መሀን ብትወል ፍቅረኛ ቢኖራት እና ልታገባ ስትል የሆነ አካል መጥቶ መሀን ነች አታግቧት ቢል ደስተኛ ትሆናለህ? ደስተኛ መሆን ሳይሆን እንደ እምነታችን ነው እኛ የምንሄደው። እሺ
እንደምነታችሁ እኮ እንደምነታችሁ ለምሳሌ አንተ ሴት ብትሆንና መሀን ብትሆን ፍቅረኛ ቢኖርህ ከዛ ፍቅረኛ አገባሻለሁ ተባብለህ ሰንበዲ መጥቶ መሀን ስለሆነች አታግባ ሲል አንተ ብትሆን በሴቷ ቦታ ደስተኛ ትሆናለህ? እስማኤል እሱ ወጥቷል። እኔ ጋር እንትን ብሏል። እንኳን ደህና መጣሽ። ኔትወርክ ተስተካክሏል? ኮፒ ሊንኩን ከፍ አድርጉት። አይ ቲንክ የኔ ሳይሆን አይቀርም። የቤቱ ችግር ነው። ምንድን ነው እሱ? ያ ታፕታፕ ኮፒ ሊንክ ሼር አድርጉት። ታፕታፕ አድርጉት። ታስገባቸውም ባየር ሪስቶር አድርጉት። ላይ ሆንም ሼር አድርጉት በደንብ በአየር ላይ እያስወጣቸው ነው። አይደል? ተሳክሮ እኔም እንደዛ እያደረገ ነው ሳስገባ። ኤኒዌይስ ኢስላሚክ ላይት ካለ ከተሰማ ቀጥል። ጥያቄ መጠየቅ እችላለሁ? እሺ፣ ይሰማሃል በደንብ አሁን? እኔ ጥያቄ መጠየቅ እችላለሁ? ይሰማሃል የእኛ ድምጻችን? መከራ ሌሎችን አስገቡ። ገስት ላይ ያሉትን አስገቧቸው። ሙስሊሞች የተሻለ ኔትወርክ ያላቸውን አስገቡ። በቃ እሺ። ኢብን ተይሚያ ያለ እስኪ ምናልባት እሱ የተሻለ ኔትወርክ አለ። ኢብን ተይሚያ ደህና ሰላም ነው? ሉተላ ሰላም አልሐምዱሊላህ ይመስገን ነው። መልካም። ስለ መሃን ሴት ምን አለ እናንተ ጋር አስተምሮ ነብያችሁ የተናገረው? መሃን ሴት ማግባት አጅር አለው ወይ? ኦኬ፣ እስቲ ማስረጃ። እኔና ኢብኑ ተይሚያ እኮ በጣም እንዋደዳለን፣ ግን መረጃ ስጠይቀው ይናደድብኛል እንጂ እንደመጣለት ያወራል። አምልጦት ማለት ነው። እያብሰለሰልኩ ነው። አይጠፋም። እንደመጣለት ያወራል እና ልክ የክርስትናውን አይነት ላይፍ አይምሮ ውስጥ አለ፣ አስተምሮቱን ግን አይቀበለውም። ከዛ ያወራል። መረጃ ከተጠየቀ ግን የለም። አሁን ቆይ ላዳምጣችሁ መጨረሻ ድረስ ይላል፣ መረጃውን ስለማያመጣ። ሱረቱል በቀራ ላይ መሰለኝ ያለው። እስኪ አንድ አይነት ያደርጉ በዚህኛው ስልክ አሁን ስለገባሁ የሆነ ስላየሁት ነው። ርዕሱ ነው እኮ ርዕሱ ነው። ያ በደንብ ሰማህ እኮ። ነብይህ ስለ መሃን ሴት የተናገረው ምንድን ነው? ምን አለ? ሁለት ደቂቃ ስጠኝ ነው። እንዴት ነው ይቻላል? ያሲን እንኳን ደህና መጣ። ያሲን ያሲን ትንሽ ድምፅን ከፍ አድርጋ ትሰማ። አሁን ይሰማል? ኔትወርክ ችግር ስለሆነ ነው። አሁን ትሰማለህ? የኔ ይሰማል? ይሰማል። ኦልራይት መልካም። ሙሐመድ ስለ መካን ሴት የተናገረው ነገር አለ? አዎ አለ። ያው እናንተ ያመጣችሁን ሐዲስ ሰሒሕ ነው ያለው ሐዲስ ነው። መልካም። መሃን ሴትን ማግባትን ነው የመከረው ወይንስ አለማግባትን? አሁን እዚህ ሐዲስ ላይ አንድ ሰው እሱን ስለ መካን ሴት ማግባትና ሌላ ሴት ማግባት የቱ ይሻላል ብሎ የጠየቁት ጥያቄ ነው አሁን እዚህ ያለው ማለት ነው። ገባህ? አይደለም። አሁን እስልምና መካን ሴት ማግባት
ያሲን don't lie liar you are the liar አንዴ ክፈታ እድል ሰጣኝ ደግሞ አቋርጥ liar ተይዘሃል ከወጥ ተደርገሃል እሺ ቀጥል አትስድበኛ አሁን አንተ እኮ አሁን ያንተ ችግር በጠባይ ሰው መናገር አትችልም እሺ ቀጥል ሰው ደግሞ እድል መስጠት አትችልም ሰው ታቋርጣለህ ያሲን ነው ቀጥል እሺ ቀጥል እንዴት እድል ስጠኝና ልጨርሽ እሺ ጨርስ አልኩ ያው እሺ አዎ እድል ስጠኝና ልጨርሽ አሁን አንተ በእንግሊዝኛ ውሸታም ነህ ብለህ ሰደብከኝ አሁን አንተ ልክ ነህ ይቅርታ እሺ እሺ ይቅርታ ተቀብያለሁ እና ማለት ነው እሺ እዚህ ላይ ሐዲስ ላይ ያለው ነህዩ ተሕሪም ሳይሆን ነህዩ ኢርሻድን ወስትሕባብ ይባላል ገባህ መካን ሴት ማግባት የተከለከለ ነው ማለት ሳይሆን መካን ሴት ከመግባት ሌላ መግባት ይሻላል የምትወልድ መግባት ይሻላል የሚል ነው አሁን ሐዲስ ላይ ያለው ይሄንን ማን ያለው ይሄንን አሁን ምን አለ መሰለህ እፎይ አሁን ሐዲስ ማንኛውም ሐዲስ ማለት ነው صحيح መሆኑና صحيح አለመሆኑ የምትወስነው አንተ ሳይሆን የኢስላም ሊቃውንት ነው ማንኛውም ሐዲስ ደግሞ መተርጎም ትርጉሙ ምን ይላል የሚልን ምተንተን አንተን ሳይሆን የኢስላም ሊቃውንት ነው ገባኝ ሐዲሱ صحيح ነው صحيح አይደለም ሐዲሱ صحيح ነው ሐዲሱ صحيح ነው صحيح ነው ሐዲሱ right ሐዲሱ صحيح ከሆነ ስለ ሐዲሱ ደግሞ ስለ ሐዲሱ ሐዲሱ صحيح ከሆነ ሐዲሱ صحيح መሆኑን ከተማመንን ስለ ግሬዱ ማውራት አስፈላጊ አይደለም ስለ ሐሳቡ ብቻ ስለዚህ መሐመድ ለምንድነው እሱ መካን እንዳታገባ ብሎ እንትኗን አግባ ያለው የምትወልደውን አግባ ያለው አሁን ምን አለ መሰለህ እፎይ መካን ማግባትና አለ መግባት በእስላምና እይታ ምን ይመስላል ብለህ ስትጠይቅ ማለት ነው እሺ አንድ ሰው መካን መግባት እንደሚቻልለት እንደም አጅር እንዳለው ብዙ የሚያመለክት ሐዲስ አለ ገባህ አልገባኝም ደሞ ለምን ከለከለ እዚህ ጋር ደሞ እዚህ ሐዲስ ላይ እዚህ ሐዲስ ላይ ደሞ አንድ ሰው መካን ሴት መግባት ይቻላል ወይም ይሻለኛል ብሎ ሲጠይቅ ላ መካን ከምታገባ ሌላ ሴት የምትወልድልህ ሴት መግባት ይሻልሃል ብለው ነው እንጂ አሁን እዚህ ላይ ያለው ነህዩ ተሕሪም ሳይሆን መካን ሴት መግባት ክልክል ነው የተከለከለ ነው ማለት ሳይሆን ነህዩ ኢስቲሕባብን ይባላል ይሄ ነህዩ ኢስቲሕባብ ማለት እንደዚህ የምታደርገው ይሄንን ማድረግ ይሻልሃል ነው ገባህ እኔ ሐዲስ ሸርሂ ያህላል እዛ ጋር ጎግል ገብቶ ሰርች ያርግ ይሄ ሐዲስ እዚህ ላይ የተፈልገው ምንድነው የኢስላም ሊቃውንት በዚህ ሐዲስ ሲተነተኑ ምን አሉ ብለህ መጠየቅ ነው ያለብህ እንጂ በራስህ ፍላጎት በራስህ ብቻ መውሰድ የለብህም ቋዳምጠናኛ ነው በደንብ ይሰማል ቋዳምጠና እያዳመጥከን አይደለም ይሰማል እኔ ይሰማል ያንተ ይሰማል እኛንም ስማን ያሲን ለኔ ምንም አይሰማኝም ለሁሉም እኮ ነው የሚሰማው እፎይ ቀጥል ይሰማል ያንተ ይሰማናል ያሲን አይሰማም እኔ ይሰማል ያንተ ይሰማናል ያንተ ይሰማናል ያሲን እየተሰማው መሰለኝ ከያሲን ጋር ካልተስማማን ደግሞ ከሱ ጋር ያወራው ስለሆነ ችግር ነው ለዛ ነው ያሲን ያንተ መሰለኝ ኔትወርኩ እየሰማህ ያለው ነው ኔትወርክን አስተካክል ኦኬ ረመዳን እንዴት አመሻችሁ እንኳን ደህና ቆያችሁ የሌላ እምነት ተከታዮች ለሌሎች አሰላሙ አለይኩም ወራህመቱላሂ ወበረካቱ ለሌላ እምነት ተከታዮች ባላችሁበት ሰላማችሁ ይብዛ እንዴት አመሻችሁ ሰላም ነው እፎይ አለን ሰላም ነው አልহামዱሊላህ እፎይ ምን አለ እኔ አሁን እንደ ሐሳብ ወንድሜ አከብርሃለሁ ውስጥህ ነጭ ነው መጨረሻን ያማረ እንዲሆን ጸሎቴ ነው ማሻአላህ እንደ ሰውኛ
እንደ ሰው መጨረሻዬ ያው በክብር እናንተን ወደ ክርስቶስ አምጥቼ እኔም ወደ ክርስቶስ መጠቅለል ነው። ውስጤም ነጭ መሆኑን ማመን ጥሩ ነው። እኛ ጥቁር ነገር የለብንም። ምንድነው ልባቸው ላይ ጥቁር ነገር ይደገደጋል ኃጢአት ሲሰሩ ይለው ቁርአኑ። እኛ ጋር የለም። ፈሽ በክርስቶስ ስለታጠበ በውስጣችን ቅዱስ መንፈስ ስላለ ደምም በደማችን ውስጥ ሴጣን ስለማይዟዟር ውስጣችን ፏ ያለ እንደ ርግብ እንደ መንፈስ ቅዱስ በውስጣችን ንጹህ ነው። ኤኒዌይስ ፖይንቱ ላይ እንግባና ረመዳን አንድ ጥያቄ ለምሳሌ እኔ አንድ ጥያቄ የሰው ልጅ አንተ ወይም እኔ ትዳር አገባን። በትዳር መሀል ውስጥ ልጅ ያስፈልጋል አያስፈልግም? እንደ ሰውኛ ሰው የሚያስብለው ትዳር ውስጥ ልጅ አስፈላጊ ነገር ነው አይደለም? ግዴታ አይደለም። ልጅ የእግዚአብሔር ስጦታ ነው። የእግዚአብሔር ስጦታ እንደመሆኑ መጠን ደግሞ ከሰጠን እንቀበላለን፣ ካልሰጠን ደግሞ ልጅ ካልመጣ ምናምን በቃ ኢሴንሻል የሆነ እንትን ሆኖ እንትን የምንልበት ነገር የለም። ምክንያቱም ልጅ የእግዚአብሔር ስጦታ እንደመሆኑ መጠን በትዳር ውስጥ በልጅ ሊባረኩ ይችላሉ፣ ልጅም ላይኖራቸው ይችላል። እሺ እንደ እምነትህን እንደ ኦርቶዶክስ እምነት አንተ በኢየሱስ ክርስቶስ እንደምታምን መልካም ማመን ተግባር ነው እና ያን ተግባር ለሰዎች ለማስተላለፍ አንተም አስተላለፉልህ፣ አንተም ደግሞ ታስተላልፋለህ። ለልጅህን ካላስተላለፍክ፣ ለትውልዱን ካላስተላለፍክ ወኢዝ ቃለ ረቡከ ሊልመላኢከቲ ኢኒ ጃዒሉን ፊል አርዲ ኸሊፋ ይላል ቁርአን ላይ እና አስተላልፈውላችሁ እንደነበረ እናንተም መልካም ስነ ምግባር ለሚመጣውን ትውልድ አስተላልፉ ከተባለ ለማን ታስተላልፋለህ? ልጅ ከሌለ ሰዎች ልጅ ባይወልዱ ቅድም የነገርኩን በደንብ አልተረዳህም ማለት ነው። ልጅ አያስፈልግም የሚል አቋም የለኝም። ነገር ግን የሆነ ኢሴንሻል ሆኖ ያለሱ መኖር ማይቻል እንደዛ ካልወለድክ የሚል ላይሆን ይችላል። ምክንያቱም ካልፈለጉ ላይወልዱ ይችላሉ። እንደገናም ደግሞ ልጅ የእግዚአብሔር ስጦታ እንደመሆኑ የሰጣቸውን ይቀበላሉ፣ ካልሰጣቸው ደግሞ አሜን ብለው ይቀጥላሉ። ለምሳሌ አብርሃም እና ሳራ 90 ዓመት እስከሚሆናቸው ድረስ ልጅ አልነበራቸውም ነበረ። 90 እና 100 ዓመት እስኪሆናቸው ልጅ ከሌላቸው እነሱ እኔ በ90 እና በ100 ዓመት ላይ አልኖርም፣ ስለዚህ እኔ እስከምሞትበት እድሜ ድረስ እነሱ ልጅ አልነበራቸውም ነበር። እኔ እስከዛ ድረስ ኖሬ ብሞት ዋት ዘ ፖይንት? የግዴታ ልጅ መኖር እስከዛ ምናምን የሚለው ብዙም አይመጣም። እስከዛ ድረስ ካልባረከ ካልሰጠ እግዚአብሔር ምንም እንትን የሚል ነገር አይደለም። ለምሳሌ ኢድሪስ ወይም ደግሞ ኤኖክ ልጅ የለውም። ስለዚህ ልጅ ስለሌለው እርሱ የፈጣሪን ቃል አላስተላለፈም ብለህ ታምናለህ? ልጅ ስለሌለው ኦኬ፣ ልጅ ስለሌለው ኢድሪስ አላስተላለፈም። ሌላ አልጨምርልህ። ትልቅ ምስክርነት ነብይህም የሰጠው ያህያ ልጅ የለውም። ስለዚህ ስላላገባ ልጅ ስለሌለው የፈጣሪን ቃል ምንም ሳያስተላልፍ ነው ሄደው ማለት ነው። እንዳንተ አስተምረው ነሰሰርሊ የፈጣሪን ቃል ለማስተላለፍ ልጅ መኖር ግዴታ ነው ካልክ ማለት ነው። እኔ እያልኩ ያለሁት በትዳር ውስጥ ልጅ የእግዚአብሔር ስጦታ ነው። ተመጣ ትቀበላለህ፣ ካልመጣ ግን አሜን ብለህ በትዳር ትቀጥላለህ ነው። እሺ አንድ ጥያቄ ሁለት ለምሳሌ አሁን መሀን ብትሆን ሴቷ መውለድ አትችልም። የተፈጥሮ ነው። ተፈጥሮ ሲሆን አትፈታትም። ሌላ እሷም እንዳለች በሐላላዊ ማግባት ለምሳሌ በድብቅ ያን ሐዲስ ብሎ ማለት ወይም ያለው ትምህርት ለኔ ለሰው ልጅ ነው የወረደው ማለት ነው። በድብቅ ወደ ዝሙት ሄደን ሌላ ልጅ እንድትወልድ ሌላ ሴት ከማናገር እሷም ሳልፈታት መሀል መውለድ አትችልምና ሚስቴ አድርጌ ሌላ ሚስት ማግባት ይሄ ችግር አለው ወይ? ካለማግባት አለው እሱ ምክንያቱም መሀንነት የሚፈጠረው በሴቷ ብቻ ነው ያለህ ማን ነው? በወንዱም ይፈጠራል። ስለዚህ እሷ
አሁን እንዳለ አስተምሮትን እንዴት እንደማፈርስብህ እንዴት በለኝ። አራት የተፈቀደው ወንዱ ቢያስወልድ አባትነቱ ይታወቃል። ለሴቷ 4 ባል ቢፈቀድላት ከማን እንደወለደች ስለማይታወቅ ነው ትላላችሁ። መሃን ከሆነች እንደማወልድ ጀስቲፋይ ከሆነ ታዲያ ለምን 4 ባል አፈቅዱላትም? ለሷ አትወልድማ። 4 ባል ፍቀዱላታ። እንደዛ ከሆነ አባትየው ማን እንደሆነ ስለማይታወቅ ነው መወልድ ከሆነ ብላችሁ የለ። ማወልድ ከሆነ ደግሞ 4 ባል ፍቀዱላት። አይ ባሏ ከሷ ጋር ያለ ካልወለደች ሌላ ያግባባትና ምን ያድርግ? ልጅ ይውለድ። አደሴም ታይም ባሏ ደግሞ መውለድ ካልቻለ ለእሷን ፍቀዱባትና ከባሏ ጋር እየኖረች ሌላ ታግባና ትውለዳ። ጀስቲስ እንደዚህ ነው የሚሰራው። ጀስቲስ ኦሎይስ ፍትህ የሚቆመው አንተ ጋር ተመሳሳይ ነገር በተመሳሳይ ጊዜ በተመሳሳይ ሰዎች በሁለት ሰዎች ላይ ሲከሰት ለሁለቱም ተመሳሳይ ፍርድ ሲሰጥ ነው። ጀስቲስ ፍትህ ሰፈረ የሚባለው ለዋይ የምትባለውም ለኤክስ የሚባለው ተመሳሳይ ነገር ሲያደርጉ ተመሳሳይ ነገር ሲከሰት ለዋይ የተደረገው ለኤክስ መደረግ አለበት። ፍትህ ይሄ ነው። ለሴቷ መውለድ ካልቻለች ሌላ ያግባና ይውለድ። መውለድ ካልቻለች 4 ያግባ። ለምን 4 አታገባም እሷ ካዳ ሲባል አይ ከወለደች ልጁ የማን እንደሆነ ስለማይታወቅ ነው 4 የማይፈቀደው። ኦልሬዲ እንደማወልደ ከታወቀ ደግሞ 4 አግባ ሲባል ነው አይቻልም። ሁሉን ነገር አጥራችሁ ዘግታችሁ ሴት ላይ ታዲያ እንዴት ነው እሱ ነገር? አየ በጣም ጥሩ። ሴቶች ላይ ነው ፎከስ እያደረክ ያለው። ማሻአላ። አሁን አንተ ሚስትህን መውለድ አትችልም ብትባል እሺ ከአንተ ያለች ሌላ ወንድ እንድታገባ ትፈቅዳለህ? ሐዲሱ ማለት ለእኔም ለአንተም ለሰው ልጅ ነው የደረሰው። መልካም። መውለድ ካልቻለች እኔማ አንድ ለአንድ ማምን ነኝ። ይሄ ነው። እኔም መሃን ብሆን እሷን ብትሆን ማምነው እኔ አብረን ልንቀጥል ነው። ገና እኛ ስናገባ 80 ስንዋዋል 80 ማለት ዳዊት እንደሚናገረው ሰው ላይ ቢኖር ቢበዛ 70 እና 80 ነው። ከዛ በኋላ ትርፍ ነው ድካም ነው ይላል። ስለዚህ እድሜያችን 70 ብንኖር ነው። 80 አሰርነ ስንል ብትጠቁሪ ብከሺ፣ ብትወፍሪ ብቀጥኝ፣ ብትታመሚ ብደኸይ፣ ብጎሰቁ ላልለይሽ እስከ ለተሞቴ 80 ስር ያለው 80 ዓመት ሙሉ አብሬሽ ልቀመጥ አብሬሽ ልሆን ቃል ገባለሁ። አሁን ያየሁት እንደዚህ የሚያምረው ገላሽ ቢረግፍ ውበትሽ፣ ይሄ ማየው ተክለቁመናሽ ቢወዳድቅ፣ ይሄ ማየው ገጽታሽ አስቀያሚ ቢሆን፣ ይሄ ማየው አቋምሽ ቢበላሽ ወይንም ቢጎል በተለያየ ምክንያት ላልለይሽ እድሜ ልክ ቃል ገብቻለሁ የሚልበት ነው። እሷን በተመሳሳይ አንተ ውዱ ባሌ ዛሬ በደስታ አብሬ የሆንኩት እንደዚህ ማየው ሸበላ አቋምህ እንደው እንበልና ከኔ ጋር ስትሆን ብከሳ ብትታመም ላስታምምህ አብሬ ልሆን ታንተ ላልለይ ቃል ገብቻለሁ ብለን ምንገባበት እንጂ አይ አንቺ እንዲህ ስትሆኝ ጥዬሽ እሮጣለሁ ምንልበት አይደለም። ስለዚህ ጥያቄው ወደ እኔ አታምጣው ማለት ነው። ባይ ዲፎልት እዛው እስልምናው ጋር የሚመለከት እንጂ እኔን የሚመለከት አይደለም ማለት ነው። ሳገባት ራሱ ባትወልድ በመካንነት ብቻ ላይሆን ይችላል አለመውለድ እኮ እሷ ላይ የሚከሰተው እንበልና እኔም ላይ ይከሰታል። አዘሴም ታይም እሷ ላይ የሚከሰተው መካን ስለሆነ በተለያየ ምክንያት ወጣ እንዴ በተለያየ ምክንያት ላወልድ ትችላለህ። ለምሳሌ ከባድ አደጋ ደረሰባት። ከዛ አንጻር ብትወልድ ሌላ ችግር የሚያስከትልባት ከሆነ መውለድን ፖዝ ልታደርገው ትችላለች። ለህይወቷ እስኪ ከሆነ ስለዚህ እሷን ብቻ ለምንጣት እንጠቁማለን። እኛ ጋር ማየት አለብን ነው ያስተምሮቱን ነው እያልኩ ያለት ያስተምሮቱን ካላስገቡት እንጂ አህመድ እንኳን ደህና መጣህ።
እንኳን ደህና ቆየ። እንዴት ነህ? ሁሉ ሰላም ሰላም ነው። አይ ሀሳቡ ስሰማ ነበርና ማለት ነው። ምንድነው እንዲህ ቢያንስ ከፈለገች የሚለው ቢያንስ ይሄ እሷ ማትወልድ ከሆነ ማለት ነው ወይ እሱ ማይወልድ ከሆነ እኮ ፈታ ማግባት ትችላለች። መብት አላት። እሷም ደግሞ ፈታ ሌላ ሰው ማግባት ትችላለች። በምን ፈታ ትፈተዋለች። በቃ ቢያንስ የማይወልድ ከሆነ ከተረጋገጠ ትፈታውና ሌላ ባል ታገባለች። እስኪ ማስረጃ ወንዱ መካን ከሆነች የመፍታት ዘፈን ማንኛው ጋር ነው? ኧረ በእናትህ ይፍታተው። ጭፈራ ቤት አደረካል። ሶሪ አመድ አንተ ጋር መስሎ የሚጠረጉ ወንዱ የመፍታት መብት እንዳለው አውቃለሁ። ሴቷ መፍታት ትችላለች መሀን ተሆነ የሚል እስቲ ማስረጃ። ሶፋር እስከማውቀው ድረስ ሴቷ መፍታት አትችልም፣ ወንዱ ነው መፍታት የሚችለው። ሴቷ ግን እሱ መሀን ከሆነ የተፈጥሮ ጉዳይ ነው። የተፈጥሮ ጉዳይ ስለሆነ እሷ መፍታት አትችልም ነው ማውቀው እኔ አስተምሮታችሁ ላይ። እሱ ግን መፍታት ይችላል። እሷ ግን ስንፈተ ወሲብ ቢኖርበት ለ1 ዓመት ያህል ተጠብቀው ነው የሚለው። ስንፈተ ወሲብ ካለበት 1 ዓመት በአማርኛው ላይ አስቀምጠውታል። ሀዲሱም አለ። እሱ ሜቢ አልተሰማው ነበር፣ ተቆራጭ ነበር። አይ ተሰምቷል፣ እኔ ጋር ተሰምቶ ነበር። አሪፍ ነው። ታፕታፕ ኮፒ ሊንኩ እንዳትተቋረጡ። አህመድ ወጣ። እሱ የዛሬው ቶፒክ ምንድን ነው? እሱ ይከብዳል። ኦራይት ሐስቡን አላህ። ግን አለመውለድን ሲያስቡ ለምንድን ነው ሴቶቹን ብቻ የሚያስቡት? ስለ መካንነት ሲያስቡ ሙስሊሞች ያ ኦኬ። ሐስቡን አላህ። እንኳን ደህና መጣሽ። እንኳን ደህና ቆያችሁ። መልካም። እንደ እስልምና አስተምሮ ሴት ልጅ ለስንት ነገር ነው የምትገባው? ማለት አንድ ወንድ ሴት ልጅ ለስንት ነገር ነው ማግባት ያለበት? ለነገር ብሎ እኮ አይደለም ሰው የሚጋባው። ለስንት ነገር ማለት ነገር ለስንት ነገር በምን ልፍታው? ለስንት ነገር ማለት ነገሮች አይደለም፣ የተንኮል ማለት አይደለም። ምን ብዬ ምንድን ነው ለስንት ለምን ዓላማዎች? እሺ ለስንት ዓላማ ነው የምትገባው ሴት ልጅ? ማለት አብሮ ሲኖሩ ሴት ልጅ ምን ማድረግ አለባት ነው? ለዓላማ ነው እንደ ሰው እንትን የሚባባሉ ነው። ሲያገባት ራሱ ለዚህ ነው የምትገባው ተብሎ ዓላማ አላቸው። ሴት የሚያገባበትን አንድ ወንድ አዎ፣ ማለት መውለድ ምናምን እንደዚህ ነው ልትለኝ የፈለግከው እኮ። መውለድ ከሆነ እስኪ መውለድ ማትችለውስ? አሁን ለምሳሌ ለመውለድ አብሮ ለመኖር በቃ ትዳር ሲል እንደዛ ነው። ግን ስለዚህ እንደዛ ከሆነ ደግሞ መውለድ አለባት፣ በታማኝነት መኖር አለባት። የተለያዩ ነገሮች አሉ። ኦኬ። ስለዚህ ለነኚህ ከሆነ 5 ነገሮች ያስቀምጣል መሐመድ። ለነኚህ ዓላማዎች ነው ሴት የምትገባው ብሎ ነው ያስቀመጠው። አንዴ ግፈታው። እንደውም አዲሱን ቡሃሪ ካልወጣ ክርስቲያን መክፈት ትችላለህ? መክፈት ይችላል። ቡሃሪ 59 አንዴ ግፈታው። ሴት ልጅ ለምን አግቡ እንዳለ መሐመድ። ስለዚህ እነኚህ ከሆኑ መስፈርቶቹ ኮንትራሪ ያሉትን ተቃራኒ ያሉትን እንመለከታለን ማለት ነው። እነሱስ ምን አይነት ቦታ ምን አይነት ፖዚሽን ይሰጣቸዋል የሚለውን እንዳስሳለን። ቀጥላ አንብበው። ኦኬ እሺ። አይ ቲንክ ትንሽ ብሏል። አንብብላችሁ። ሳሂህ አልቡኻሪ 5090 ላይ ምን ይላል? አቡ ሁሬራ እንደተረከው ነቢዩ እንደዚህ አለ፣ ኤ ውመን ኢዝ ሜሪድ ፎር 4 ቲንግስ፣ ሴቶች የሚገቡት ለ4 ነገሮች ናቸው አለ ሙሐመድ። እነማን ናቸው? ሀር ዌልዝ፣ ለሀብቷ ወይም ለንብረቷ፣ ሀር ፋሚሊ ስታተስ፣ ለቤተሰቧ ሁኔታ፣ ሀር ቢዩቲ፣ ለቁንጅናዋ፣ ኤንድ ሀር ሪሊጅን ወይም ደግሞ ለሃይማኖቷ ብሎ
ተናግሯል። ሶ ዩ ሹድ ሜሪ ዘ ሪሊጂየስ ውመን አዘርዋይስ ዩ ዊል ቢ ሉዘር። ስለዚህ ሃይማኖተኛ ግቡ፣ አለበለዚያ ኪሰ ከሳሪያ ትሆናላችሁ አለ። ስለዚህ ሴት ልጅ የምትገባው ለአራት ነገሮች ነው አለ። አንደኛ ለንብረቷ ሲባል ማለት ሴት ልጅ ንብረት ማመን ያለው ጊዜ ከድጃን ያገባበትን ታርጌት አድርጎ ነው። ከድጃ ባላፍት ነበረች ሲያገባት። እናታችን ከልጃ እኮ ለራሷ ነው እንዲያገቧት እኮ የጠየቀችው ለንብረቷ ብሎ አይደለም። እሳቸው አንደኛ ሴት የምትገባው ለምንድን ነው? ለንብረቷ። ስለዚህ የሙስሊም ወንድ ስለዚህ የማን ልጅ ነኝ ንብረት ያላት ብሎ እንዲፈልግ ማለት ነው። ደሃ ሴት ትስማሽ አትፈለግም ነው። ኧረ ሴት እንደውም ወታ እንድትሰራ አይፈቀድም በኛ። ሁለተኛ ደግሞ ፋሚሊ ስታተሷ ቤተሰቦቿ የተከበሩ ከሆኑ ማለት ነው። ሶስተኛ ደግሞ ቢቲ ቆንጆ ከሆነች ማለት ነው። ለቁንጅና መሆን አለባት ቆንጆ። ስለዚህ ሸሪያው ደግሞ ሸሪያው መክፈት አንዴ ትችላለህ። ሸሪያውን አንዴ ክፈትልን። ሸሪያው ደግሞ እነኝን አምስቱን ደርቦ ያስቀምጣቸዋል። አምስተኛው ምንድን ነው? ሺመስት ፈርታይል መሆን አለባት። ምን ማለት ነው? ወላጅ የምትወልድ ነው መሆን ያለባት እኮ። አንተ አሁን ምረጥ ብትባል እንደዚህ ነው የምትመርጠው። ቆንጆ የምትወልድ። አራተኛ ታይሻል ፈርታይል መሆን አለባት። ቆንጆ የምትወልድ ሚዩት ነው። ሴቶች ካላቸው መስፈርት እንደ ድል ስጠኝ ናቸው። አንደኛ ፈርታይል መሆን አለባት፣ ቨርጂን ወይም ደግሞ ድንግል መሆን አለባት እያሉ የተለያዩ መስፈርቶችን አውጥቷል። ወደ 8 መስፈርቶችን ማለት ነው መሆን አለባት። ኦኬ። ስለዚህ መውለድ ማትችል ለጋብቻ መስፈርት አትሆንም ማለት ነው። ማለት አያውቅም አይደለ? እንደማትወልድ አያውቅም። ከዛም በኋላ ያገባታል። ካገባት በኋላ አትወልድምና እኮ አትወልድም አገባት ለምሳሌ ማለት ነው። እና የእሷ ችግር ከሆነ እኮ ግዴታ እሱ ሌላ አግብቶ እሷ እንዳለችውና ሌላ እሷ ከፈቀደች አይ አልፈልግም ካለች ትወጣለች። እሱ ግዴታ አግብቶ ሌላ ልጅ ይወልዳል። አስቡናላ ዲዩቲንግ እንደዛ ነው። ኤኒዌይስ አዲሱን አንዴ እናንብበው። ካገባች ብቻ ሳትሆን ሳታገባም ራሱ ድንግል ፈት መካ መሆኗ እንትን ተባለ። መሐመድ ገና ሳያገቡ እንዳታገቡ እያለ ይከለክል ነበር፣ መሀን እንዳታገቡ ብሎ። አንደኛ። ሁለተኛ ደግሞ እንዴት ነው የሚታወቀው ካላገባች? እኮ እሱን እንጠይቅሻለን። እኛ አንዴ ክፈተው፣ እሱን አናሳይ 32:27 አንዴ ክፈተው። ሁለተኛ ግን ምንድነው እሱ ነጥብ የምጠይቅሽ፣ ሁለተኛ ለማግባት ወይም ሶስተኛ ማግባት እሷን ግዴታ ማስፈቀድ አለበት ብለሻል። ግዴታ አይደለም ግዴታ አይደለም። አይ ቢነግራትና እንደ ፍቃዳ ነው እንጂ ግዴታ አይደለም። ሳታውቅ ለራሱ ማግባት ይችላል እሱ ማስተዳደር ከቻለ። ኦኬ እንቀጥል። እቺን አዲስ እናያት። ገና ሳታገባ ሊያገቡ ሲሉ መሐመድ ይከለክላቸው ነበር። አንብበው አንዴ አዲሱን። ኤማን ኬም ቱ ዘ ሜሴንጀር ኦፍ አላህ ኤንድ ሴድ፣ አንድ ሰው ወደ አላህ መልእክተኛ መጣና እንደዚህ አለ ይላል። I have found a woman who is from a good family and of a good status። አንዲት ከጥሩ ቤተሰብና ጥሩ ስታተስ ያላትን ሴት አግኝቻለሁ። but she does not bear children። ነገር ግን ልጅ መውለድ አትችልም። should I marry her? ላግባትን ብሎ ሙሐመድን ይጠይቀዋል። አንድ ሰው መጥቶ he told him not to። ሙሐመድ በምላሹ ምን ይመልሳል? እንዳታገባት ብሎ ይከለክሏል። then he came to him the second time and he told him not to marry her። ሁለተኛ ጊዜ መጥቶ ላግባትን ብሎ ሲጠይቀው ሙሐመድ እንዳታገባት ብሎ ይከለክሏል። then he came to him a third time and he told him not to marry her። ሶስተኛ ጊዜ መጥቶ ሰውየው ላግባት ወይ ብሎ ሲጠይቀው ሙሐመድ አሁንም በምላሹ እንዳታገባት የሚል ነው። and he said ከዛ ሙሐመድ ምን አለ? marry the one who is fertile። መውለድ የምትችል ሴት እንዲያገባ ነገረው። and loving የምትወደድ for I will boost of your great numbers። ቁጥሬን በእናንተ ማብዛት ስለምፈልግ ብሎ መሐመድ መከረው ማለት ነው። ያ ስለዚህ ሰው አሁን አልተገባችም። እቺ ያስሆናላ እንዳየሹ ሳትገባ እንዴት ታውቃለህ እንዳልሹ አላገባትም ገና፣ ግን ይወዳታል። ሊያገባት ከአንዴም ሶስቴ መሐመድ ጋር ሄዶ እንትን አለው ጠየቀው ላግባት ብሎ። መሐመድ ነው እንዳታገባ ነው ያለው። እንዳታገባ መሀን ሴት እንዳታገባ ብሎ ከለከለው ማለት ነው።
ይኸውን ጤናማ ነው ብለሽ ታምኛለሽ? አንቺ መሀን ብትሆኝና ሰንበዲ ሊያገባሽ ሲል እሷ እኮ መሀን ነች አታግባ እያለ ሲከለክል የምትወጂው የሚወድሽን አካል እንዴት መሰለ መሀን መሆኗ እኮ ሊታወቅ የቻለው እዚህ ላይ ማለት ነው። ወይ አግብታ የፈታች ሊሆን ይችላል መጥቶ የጠየቀው እሱ ማለት ነው። አግብታ የፈታች ነው የሚለው ልጅቷን ለአግባት መሀን ናት ያለው እኮ እሱ በምን አውቆ ነው? ወይ አግብታ ሊሆን ይችላል መሀን መሆኗን ያወቀችው። በምን ታወቀ እሷ እንደሆነች መሀንነቷ? ምክንያቱም ባልየውስ መሀን አለመሆኑን በምን አወቅሽ? እሷ ናታ እዚህ ላይ የተባለው። አስቡን አላ እኔ ከአንቺ ጋር ልስማማ። ድል ስጠኝ ማይፎን ያሲን አሁን መተህ ድል ስጠኝ ብላ ተረብሻ። አሁን ከአንቺ ጋር ልስማማ። እሺ አግብታ የፈታችን ብትሆን እንኳን ምን ትላላችሁ? ሙሐመድ እኮ አግብቶ ያፈቱትን ያገባው ምናምን ብላችሁ ተሰክሱ የለ እንዴ? ታዲያ አግብታ የፈታችንም ለምን አገባት እንዳለ እችን አዲስ እንመልከት። እችን እንመልከት ደግሞ ቡሃሪ 5079 አንዴ ክፈተው። ቃል መክፈት ትችላለህ? አይ ቲንክ የቃል ይሻላል ይመስለኛል። ክፈተው። ማንኛውም ከተሻለ እንትን በል ተሻለ እንዳችሁ ስለ አግብታ ወይ እንትን እድሜዋ የሄደችን ምን እንደሚል ደግሞ እንመልከት። ኦኬ ቀጥላ አንበወሰዘ ኦኬ ቡሃሪ 5079 ነው አይደል? ኦኬ ናሬተር ጃቢር ቢን አብደላ እንደተረከው ይላል ዋይል ዊ ዌር ሪተርኒንግ ፍሮም ጋዝዋ ዊዝ ዘ ፕሮፌት ከሙሐመድ ጋር ከጦርነት እየተመለስን በነበርንበት ጊዜ አይ ስታርትድ ድራይቪንግ ማይ ካሜል ፋስት ግመሌን በፍጥነት መጋለብ ጀመርኩ ይላል ጃቢር ቢን አብደላ። አስ ኢት ዋዝ ሌዚ ካሜል ኤ ራይደር ካም ቢሃይንድ ሚ ኤንድ ፕሪክድ ማይ ካሜል ዊዝ ኤ ስፒር ሂ ሃድ ዊዝ ሂም። የኔ ግመል በጣም ሌዚ ደካማ ስለነበረች ሌላ የሚጋልብ ሰው መጣና ወጋት፣ በጦር ነገር ወጋት አለ። ኤንድ ዘን ማይ ካሜል ስታርትድ ራኒንግ አስ ፋስት አስ ዘ ቤስት ካሜል ዩ ሜይ ሲ። ከሌሎች ግመሎች በተሻለ የኔ ግመል መሮጥ ጀመረች አለ። ቢሆልድ ዘ ራይደር ወዝ ዘ ፕሮፌት ሂምሰልፍ። ያንን የወጋት ወይም ደግሞ እንትን የሚነዳው ግመሏን ሲጋልብ የነበረው ራሱ ማን ነበር? ሙሐመድ ነው አለ። ሂ ሴድ ዋት ሜክስ ዩ ኢን ሰች ሀሪ፣ ምንድን ነበር እንደዚህ ያስቸኮለህ ብሎ ይጠይቀዋል። አይ ሪፕሌድ አይ አም ኤ ኒውሊ ሜሪድ፣ እኔ ምን ብዬ የመለስኩለት ይጠይቀዋል። አይ ሪፕሌድ አይ አም ኤ ኒውሊ ሜሪድ፣ እኔ ምን ብዬ ምንድነው አዲስ ባለ ትዳር ነኝ ብሎ ይመልስለታል። ሂ ሴድ ዲድ ዩ ሜሪ ኤ ቨርጂን ኦር ኤ ማትሮን፣ ያገባሃት ሴት ድንግል ነች ወይስ ደግሞ አግብታ የፈታች? አይ ሪፕሌድ ኤ ማትሮን፣ የፈታች ነች፣ ፈትነች ያገባዋት። ሂ ሴድ ዋይ ዲድንት ዩ ሜሪ ኤ ያንግ ገርል ሶ ዛት ዩ ሜይ ፕሌይ ዊዝ ሄር ኤንድ ሺ ኢዝ ዊዝ ዩ፣ ለምንድን ነው ድንግል ሴት ያላገባኸው? አንተም ከእሷ ጋር እንድትጫወት እሷም ከአንተ ጋር እንድትጫወት ብሎ ሙሐመድ ይጠይቀዋል። ዌን ዊ ዌር አባውት ቱ ኤንተር መዲና ዘ ፕሮፌት ሴድ፣ መዲና እየገባን እያለ ነቢዩ እንደዚህ አለ፣ ዌይት ሶ ዛት ዩ ሜይ ኢንተር መዲና አት ናይት ሶ ዛት ሌዲ ኦፍ አንኬት ሄር። እንግዲህ ከላይ ያለውን ከእድሜዋ ከፈታች ይልቅ ለምን ልጆች አታገቡም ብሎ ሪከመንድ እንደሚያደርግ አይታችኋል። ጭራሽ ሪከመንድ አያደርግም። ያገቡትን እንኳን ለምንድን ነው ያገባው እንደዚህ አይነት ሴት ይላል ማለት ነው። ያላገባችሁን ያችኛዋ መሀን ደግሞ ኖ ገና ሊያገባ ሲል እንዳታገባ ብሎ ይከለክላል። ያገቡትን ደግሞ እንደምንነኝን ታገባላችሁ፣ ልጆችን አግቡ፣ ከዛ በኋላ ድንግል የሆኑትን ከነሱ ጋር እንትን ትላላችሁ ብሎ ይመክራል። አሁን ለመሳቅም ለመዝናናትም ከፍ አድርግና አንብበው እሱን። ያ ፕሮፌት ሴድ ነቢዩ እንደዚህ አለ ይላል ዌይት ሶ ዛት ዩ ሜይ ኢንተር መዲና አት ናይት ሶ ዛት ሌዲ ኦፍ አንኬፕት ሄር ሜይ ኮምብ ሄር ሄር ኤንድ the one whose husband has been absent may shape her pubic region። ሄድበት ወይ ወይም ሄድበት ራስ ተርጉ። እኔ እንግሊዝኛ ላይ ፎቢያ ያለብኝ። ቀጥል ተርጉ። አይዞህ ወንድሜ፣ አይዞህ ወንድሜ። በርታ። የፖዝ ነው። ና ተመለስ፣ ና ተመለስ፣ ተመለስ፣ ና ተርጉም።
ተመለስ። ፖዛቱ እና ተመለስ፣ ተመለስ እና ተረጉመዋለሁ። እሺ እፎይ አዳምጠኝ። አሁን ቆይ አንዴ አዳምጠኝ። ቀጥታ አንብቦ ሄድበት ብሎ ይጠፋል እና ተመለስ እና በቃ እንለፈው። እሺ እንትኑ ስንል እናልፈዋለን እንትላለን። እኔ አሁን እንደዚህ አይነት አዲስ ራሱ መቀመጡ አስቂኝ። ምን እስቃል ከፈተው ነው ፉዝመል እሰማለሁ። ቃል ክፈተው አንዴ። ያው ተመልሳ የአንተ ብዥታ አለው። ያ ብዥታ አለው። ኔትወርክ ስልክም ገብቶብኝ ነው። ሜይ ቢ ልንገራቸው ትርጉሙን። እሺ ቀጥል። ያ ወደ መዲና ስትገባ ተረጋጋና ግባ። ፀጉሯ የተንጨባረረች ሴት ፀጉሯን እንድታስተካክል፣ የብልት ፀጉሯን ያልተላጨች ሴት ብልቷን እስክትላጭ ድረስ እንድትጠብቅ ብሎ ነው የተናገረው ሙሐመድ። አሁን ብዙ ጥያቄ አለኝ አይምሮ ላይ አሁን እዚህ ጋር አይነስ ቆይ በየሰው ቤት ሰውየው ይሄዳል። በየሰው ቤት እንትናችሁን ላይጣችኋል ላጫችሁም ብሎ አይነስ ምን አገባው? ላጨችው አላጨችው እሱ ቆይ ጠብቃት ባላቸው እንደዚህ የሚያስገርመው የእውነት እኔ ምን እንደሚያስገርማቸው አልገባኝም። ሲጀመር አዲሱ ደግሞ ወርቅ ነው። ውቅ የሆነን አዲስ ደግሞ አታቅርቡ እዚህ ጋር ማለት ነው። ሲቀጥል ደግሞ ማለት ነው የእውነት አንድ ሰው ማለት ነው አንድ ሰው የሆነ ቆይ ፕሊስ ቡሃሪ ላይ የሚገኝ ሐዲስ ወርቅ ነው። የእውነት አንተ አሁን እንደዚህ ስላደረግክ እንደዚህ ስለሳክ ማንም የሚቀየር መስሎ ነው። ማንም ምንም ነገር ነው የማያመጣብን እኛ ላይ ምንም አይነት ትናንትና እንደዚህ ቀጥፈሽ ኡስታዙ መጥተው አረሙሽ። የእኛ ኡስታዞች በአግባቡ ነው የእናንተን እየረገጡ አይደለም። በአግባቡ ለምን በቃ ከሰሮኝና ተማሪ አንቺ መዲና ተቀመጪና ላይተሽ እስከመጨረሽ ድረስ እንዳመጡ ወደ መዲና ወንዶችን በያቸው።